አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጾመ ነነዌ። ጾመ ነነዌ ከሰባቱ የአዋጅ አጽዋማት አንዷ ስትሆን የምትጾመውም ለ3 ቀናት ነው። ይቺ ጾም የምትጀመርበት ዕለትም ልክ እንደ አብይ ጾም ሰኞን አይለቅም። ጾሟ የምትጀመርበት ቀን ሲወርድ ወይም ወደኋላ ሲወጣ እስከ ጥር 17 ቀን ድረስ ነው። ቀኑ ሲወጣ ወይም ወደፊት ሲገፋ ደግሞ እስከ የካቲት 21 ቀን ይረዝማል። ጾመ ነነዌ በእነዚህ 35 ቀናት ውስጥ ስትመላለስ ከፍና ዝቅ ስትል ትኖራለች። ከተጠቀሱት ዕለታትም አትወርድም አትወጣም። ጾመ ሰብአ ነነዌ የነነዌ ሰዎች ጾም የሚለው የጽሑፋችን ርዕስ እንደሚያስረዳው ይችን የ3 ቀን ጾም የጾሟት በነነዌ ይኖሩ የነበሩ ሰዎች ናቸው። ከተማዋ ነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ነሙርድ ነው። ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች የክፍሏ ርዝመትም 12 ኪሎ ሜትር የሚሸፍን ነበር። በከተማዋ ንጉሱ ሰናክረም ብዙ ሕንፃዎችንም ገንብቶባት ነበር። በዚያ ዘመን የነበሩ የነነዌ ሰዎች በኃጢአታቸው በዝቶ እግዚአብሔር ሊያጥፋቸው ሲል ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። ዮናስ የስሙ ትርጉም እርግብ ማለት ነው። በዳግማዊ ኢዮርብዓም ዘመነ መንግስት የነበረ ነቢይ ነው። ይህ ነቢይ መኖሪያው በገሊላ በጋት ሄቨር ድንበር ከተማ ነበረ። አባቱም አማቴ ይባላል። ኢዮርብዓም ሶርያዊውን አባሮ የእስራኤልን ድንበር እንዲመልስ ነቢዩ ዮናስ ትንቢትን ተናግሯል። ነቢዩ ኤልያስ ያስነሳው የሰራጵታዋ መበለት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። መድኃኒታችን ክርስቶስም ዮናስን ከአሳ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሮናል። እግዚአብሔር ሄደ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ሊጠፉ ነው ብዬ ተናግሬ ብትምራቸው ሐሰተኛ ነቢይ ይባላሉ ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሰስ ሸሸ። እግዚአብሔርም ታላቅ ንፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህሩ መጣል ሲጀምሩ ነቢዩ ዮናስ መጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታቸውን ሳይሆን እኔን ወደ ባህር ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ በተጣጣሉ ጊዜም ዕጣው በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህሩ ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ ዓሣ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ አደረሰው። እግዚአብሔር የቅል ተክልን ምሳሌ በማድረግ ቅጠሉ በመድረቁም ዮናስ ባዘነ ጊዜ አንተ አልደከምክበት እና በአንድ ቀን በቅሎ ላደገ ቅል ስታዝን እነሆ በታላቂቱ ነነዌ ከተማ ያሉ ከ120 ሺህ በላይ ሕዝብና እንስሳቱ የእጅ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስም ውሸታም ላለመባል መኮብለሉ ስህተቱ መሆኑን አስረድቶታል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋቱ አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠል እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ትንቢተ ዮናስን በሙሉ ይመልከቱ። ታኅሳስ 5 ቀን የሚነበበው የመጽሐፈ ስንክሳር ክፍልም ወበደአ አሐደ ሐምሌ በማለት ንስሐ ያልገቡ አንድ አገር ያህል ሰዎች በእሳቱ እንደጠፉ ይነግረናል። ጾመ ነነዌ ከ3 ቀን ሱባዔ ናት።
በሶስት ቀናት ጾምና ጸሎት ንስሐ የገቡ የነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያ በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝተዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሄድሮስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራኑ በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆን እንኳን እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል። በእርግጥ እግዚአብሔር ሌላ የሚልከው ነቢይ አጥቶም አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ እንጂ። የነዌ ሰዎች የተነሳህያን ምሳሌ ናቸው። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ ከእግዚአብሔር ይቅር ማለቱን አይተውም። ለዚህም ነው ዮናስን አንተ ላልደከምክበት እና በአንድ ቀን በቅሎ ያደገ ቅል ስታዝን እነሆ በታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና እንስሳቱ የእጅ ፍጥረቶች ስለሆኑ እያሳዝኑኛል እያለው። ቀደምት የቤተ ክርስቲያን አባቶቻችን ይህንና ሌሎች አጽዋማትን እንድንጾም የወሰኑልን ያለ ምክንያት አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች እኛም ጾመን ጸልየን ከኃጢአታችን እንነጻ ዘንድ ነው። ዛሬ ዓለማችን በኃጢአት ማዕበል እየተናወጠች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስና ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረቱ የባህሪ ገንዘቡ ስለሆነ ወደ እኔ ኑ ተመለሱ እኔም ይቅር እላችኋለሁ ይለናል። ስለሆነም በነቢዩ ዮናስ ላይ የተደረጉ ተአምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባናል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግስት መልሶ በኃጢአት ለጠፋው ዓለም ይቅርታውን ይልካል። በመጾማችን ራሳችን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅና ከቸነፈር ይተርፋሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።